የዓለም መጨረሻ ምልክቶች ነገሮቹ እየተፈጸሙ ነው፣ ግን የምጥ መጀመሪያ ነው። ስለዚህ እናቶቼ፣ አባቶቼ፣ እህቶቼ፣ ወንድሞቼ አሁንም እግዚአብሔር አምላክ ቢፈቅድልን ነፍሳችንን እንድናድን በእውነት እየደረሰ ያለው የተፈጥሮ አደጋ እጅግ የሚያሳዝን ነው። እጅግ ያሳዝናል። በዚህ በደቡብ በአርባ ምንጭ አካባቢ የመሬት መንሸራተት፣ የውሃ ጎርፍ እንግዲህ ብዙ ሰዎችን ገሏል፣ ብዙ ንብረት አጥፍቷል። እንግዲህ መቼም ከአደጋው የተረፋችሁትን እግዚአብሔር ያጽናችሁ፣ እግዚአብሔር ያበርታችሁ። አምላካችን እግዚአብሔር ሆይ የሞቱትን ነፍስ ማርልን፣ ያሉትን በሕይወት ጠብቅልን። እግዚአብሔር አምላክ ሆይ አቤቱ ማረን፣ አቤቱ ይቅር በለን፣ አቤቱ መንገድህን ምራን። ጌታ ሆይ ስለ እናትህ ስለ ድንግል ማርያም፣ ስለ ጻድቃን፣ ስለ ሰማዕታት፣ ስለ ጻድቁ አቡነ ገብረ መንፈስ ቅዱስ፣ ስለ ቅዱሳን መላእክት ስለወደድካቸው፣ ስለመረጥካቸው፣ ቃል ኪዳን ስለሰጠሃቸው ብለህ ማረን፣ እራራልን፣ ይቅር በለን። ጌታ ሆይ በየሆስፒታል የተኙትን፣ በየእስር ቤት የተጣሉትን፣ በመከራ በስቃይ በስደት ያሉትን ጌታ ሆይ አንተ አስባቸው። አቤቱ አስቡን አትርሱን ብለው በጸሎተ ማርያም የተማጸኑትን አባቶቼን፣ እናቶቼን፣ እህቶቼን፣ ወንድሞቼን፣ አገልጋዮቼን፣ ልጆቼን ሁሉ ባርክ። እኔንም ኃጥእ ባሪያህን ገብረ መስቀልን አስበኝ። ጌታ ሆይ የሞቱትን ነፍስ በአብርሃም እቅፍ አሳርፍልን፣ ያዘኑትን ደግሞ አጽናናልን። ጌታ ሆይ መንገድህን ምራን፣ ሥርዓትን አስተምረን። ነገሮቹ እየተፈጸሙ ነው፣ ግን የምጥ መጀመሪያ ነው። ስለዚህ እናቶቼ፣ አባቶቼ፣ እህቶቼ፣ ወንድሞቼ አሁንም እግዚአብሔር አምላክ ቢፈቅድልን ነፍሳችንን እንድናድን፣ ምክንያቱም ከየት ሞት እንደሚመጣ አናውቅምና አያችሁ በዚህ በደቡብ አርባ ምንጭ ዙሪያ እንግዲህ የወረደው ጎርፉ፣ የመሬት መንሸራተቱ፣ ጭቃው እስካሁን ድረስ ገና አስከሬኑ ሬሳው ተለቅሞ አላለቀም። ይህ ሁሉ መዓት የሚወርድብን ለምንድን ነው? ይህ ሁሉ መዓት የረጋው መሬት እየተንቀጠ የረጋው እየወረደ እየተሸረተ ሰውን እየቀበረ ነው። በቁማችን እየተቀበርን ነው። ስለዚህ እናቶች፣ አባቶች፣ እህቶች ስህተታችንን እናርመው። ውስጥ ምንድነው ጥፋታችን ብለን ወደ እግዚአብሔር እንመለስ። ወደ እግዚአብሔር እንመለስ። ጥፋታችንን ስህተታችንን እናርመው። እስቲ መሬቱ እንዲረጋ፣ ሰማዩ መብረቅ እንዳያወርድ፣ መሬቱም ጎርፍ እንዳይሆን፣ ጦርነቱም እንዲቆም እስቲ እንጸልይ፣ እንመለስ። ስለዚህ የሞቱትን ነፍስ ይማርልን ነው። የመምህራችንንም መምህር ዘላለም እንግዲህ የቀብር ስነ ስርዓቱ ተፈጽሟል በትላንትናው ቀን። እንግዲህ በአብርሃም እቅፍ ያኑርልን። ለማንኛውም ግን እንደ እግዚአብሔር ፈቃድና ቸርነት በአጠቃላይ እግዚአብሔር ያጽናችሁ፣ ያዘናችሁ በእናት በአባት በወንድም በእህት በቤተሰብ በአጠቃላይ ሐዘን ላይ ያላችሁ በሙሉ
እግዚአብሔር ያጽናችሁ። የዓለም መጨረሻ ምልክቶች፣ የዓለም መጨረሻ ምልክቶች። የማቴዎስ ወንጌል ምዕራፍ 24 ቁጥር 4፣ የማርቆስ ወንጌል ምዕራፍ 13 ቁጥር 3። ስሙ፣ በደንብ ስሙ። የማቴዎስ ወንጌል ምዕራፍ 24 ቁጥር 4፣ የማርቆስ ወንጌል ምዕራፍ 13 ቁጥር 3 ላይ በደንብ አድርጉና አዳምጡ። ለዛሬው ከማቴዎስ ወንጌል ምዕራፍ 4 እስከ 14፣ ከማቴዎስ ወንጌል ምዕራፍ 4 ቁጥር 4 እስከ 14 ያለውን 12 ምልክቶች እነግራችኋለሁ። 12 ምልክቶች። እነዚህን ምልክቶች የዓለም መጨረሻው ምልክቶች ናቸው፣ ተጠበቁ፣ ተጠንቀቁ ብሎ የተናገረው የድንግል ማርያም ልጅ ጌታ ኢየሱስ ክርስቶስ ነው። አዎ ቃሉ እየተፈጸመ ነው። ይህንን ማስጠንቀቂያ ንቁና ብቁ ያለን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ቃሉን ለምትሰሙ ሁሉ ተዘጋጁ። ቃሉን ለምትሰሙ ሁሉ አስተውሉ። ቃሉን ለምትሰሙ ሁሉ በማስተዋል አንብቡ። የመጀመሪያውና አንደኛው ምልክት ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ። ይሄ አንደኛው። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ። ምን ማለት ነው ካላችሁ፣ በክርስቶስ ክርስቲያን ክርስቶስ ተብለናል። በክርስቶስ ክርስቲያን ክርስቶስ ተብለናል። ስለዚህ እኛ ክርስቲያን ነን እያሉ ይመጣሉ። ተመልከቱ። አሁን እንግዲህ በሌላ ስም አልመጡም። ኢየሱስ ጌታ ነው እያሉ ነው የመጡት። ኢየሱስ ጌታ ነው እያሉ ነው የመጡት። ተሐድሶውም ክርስቲያን ነኝ ይላል። ጴንጤውም ክርስቲያን ነኝ ይላል። ካቶሊኩም ክርስቲያን ነኝ ይላል። ፕሮቴስታንቱም ክርስቲያን ነኝ ይላል። ሁሉም ክርስቲያን ነን ነው የሚሉት። ሁሉም ስማቸውን ያልጠራሁትም ሁሉ በአጠቃላይ በዓለም ላይ አሁን በጣም ብዙ ስም አለንና ክርስቲያን ብለው ነው የመጡት። እና እንግዲህ እነዚህ ክርስቲያኖች መጽሐፍ ቅዱስ ይዘው መጥተዋል። በስሙ ደግሞ ተጠርተዋል፣ ክርስቲያኖች ተብለዋል። እንደገና መጽሐፍ ቅዱስን የበግ ለምድ ለብሰው ይመጣሉ፣ መጽሐፍ ቅዱስ ይዘው መጥተዋል። የመጀመሪያውና ጥንታዊ ታሪካዊቱ ቤተክርስቲያን የኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ጥንታዊት፣ ታሪካዊት፣ ትውፊታዊት፣ ትክክለኛዋ በሕገ ልቦና፣ በሕገ ኦሪት፣ በሕገ ወንጌል ትክክለኛዋና ዕድሜ ጠገብ የሆነችው ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ከዚህ ቤተክርስቲያን እንግዲህ ሁሉም ወጥተዋል። ከዚህ ቤተክርስቲያን እንግዲህ ሁሉም ተለይተዋል። ስለዚህ እኔ ክርስቲያን ነኝ እያሉ
ይመጡባችኋል ነው። ሁለተኛው ምልክት ብዙዎችን ያስታሉ። ሁለተኛው ምልክት ብዙዎችን ያስታሉ። አሁን ብዙ ሰው ማህተሙን አልበጠሰም፣ ብዙ ሰው ሃይማኖቱን አልለወጠም፣ ብዙ ሰው ከኦርቶዶክስ ቤተክርስቲያን አልወጣም። ቄስ፣ መነኩሴ፣ መርጌታ ሳይቀር ቄስ፣ መነኩሴ፣ መርጌታ፣ ዲያቆን ሳይቀር ከዚህ ቤተክርስቲያን ወጥተዋል። ልብ በሉ እንግዲህ ብዙዎችን ያስታሉ። አሁን እነዚህ ሰዎች ከቤተ ክርስቲያን ከኦርቶዶክስ ተዋህዶ ቤተ ክርስቲያን የወጡትን ያስወጧቸውን፣ ያሳቷቸውን፣ ዓርብ ሮብ ያስበሏቸውን፣ አብይ ጾም ያስበሏቸውን፣ ፍልሰታ ያስበሏቸውን፣ በጾም ጾም የለም ብለው ያስበሏቸውን፣ ማህተም ያስበጠሷቸውን፣ ከክርስትና እምነታቸውን አስክደው የሰይጣን ተከታይ ያደረጓቸውን፣ በብዙ ነገር ያሳቷቸውን መመልከት ነው። ይህም እየተፈጸመ ያለ ነው ማለት ነው። ታስተውላላችሁ? አስተውሉ። ይህም የመሬት መናወጡ ምልክቱ ሰባተኛ ጌታ የተናገረው ቃሉ ነው። ስምንተኛ በዚያን ጊዜ ይላል። ስምንተኛ በዚያን ጊዜ ለመከራ አሳልፈው ይሰጧችኋል። በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችሁማል ይላል። ይህም እየተፈጸመ ያለ ነው።